ግማሹ ደረት እየደቃ ያለቅሳል፣ ግማሹ ደግሞ እንደምትመለከቱት ፎቶ እየቀደዱና ሙዚቃ ከፍተው በአደባባይ እየጨፈሩ እየተመለከትናቸው እንገኛለን። እነዚህን ሁለት ተቃራኒ ስሜቶች በተመሳሳይ ቀን እያከበሩ የሚገኙት ሁለቱም ኢራናውያን ናቸው። በዚህ ሰዓትም እንግዲህ በኢራን ውስጥ የሚገኙ ዜጎች ለሶስት አስርተ ዓመታት በላይ ለሚሆን ጊዜ በእስላማዊ እንዲሁም ደግሞ በበላይ ጠባቂነት ሲመሯቸው የነበሩትን አያቶላ አሊ ሀሚኒ መሞት ተከትሎ ነው በምትመለከቱት መልኩ ለ40 ቀናት የሀዘን ቀን አውጀው በአደባባይ እየወጡ እያለቀሱ እንዲሁም ደግሞ ባንዲራቸውን ዝቅ አድርገው እያውለበለቡ እንዲሁም ደግሞ የበፊት ባንዲራቸውን አውርደው ሬድ ፍላግ ኦፍ ዘ ሪቬንጅ ይሄኛውን ቀይ ባንዲራ ማለት ነው ሰቅለው በቀል ለመበቀል በየቀኑ እያነቡ እንዲሁም ደግሞ በተለያዩ ሀገሮች ላይ ጥቃት እየሰነዘሩ የሚገኙት እንዲሁም በተቃራኒ ደግሞ በኢራን ደቡባዊ ክልል እንዲሁም በተጨማሪ ደግሞ በውጭ ሀገር በየትኛውም ዓለም ላይ የሚገኙ እንደ ኤዥያ፣ አውሮፓ እንዲሁም አሜሪካ ላይ የሚገኙ ኢራናውያን ዜጎች በምትመለከቱት መልኩ የአሊ ሀሚኒን ፎቶ እየቀደዱና የኢራንን ባንዲራ በአንበሳ በምትመለከቱት መልኩ ቀይረው እየጨፈሩ የሚገኙት እንዲሁም ደግሞ የማይታሰበውን የአሜሪካ እንዲሁም ደግሞ የእስራኤልን ባንዲራ ይዘው ነው በአደባባይ እየጨፈሩ የሚገኙት። በተጨማሪም ደግሞ ዶናልድ ትራምፕ እናመሰግናለን፣ ቤንጃሚን ኔታንያሁ እናመሰግናለን፣ እጅግ በጣም እንወዳቸዋለን እያሉ ነው የሚገኙት። ይህን ነገር እንግዲህ በርካቶችን እያነጋገረ ነው የሚገኘው። ምክንያቱም ደግሞ በተለይ ደግሞ ከኢራን ውጭ የሚገኙ እነዚህ የምትመለከቷቸው ዜጎች በሴቶች ላይ ከፍተኛ የሆነ ሰብአዊ ጫና እየተደረገብን ይገኛል። እንዲሁም ደግሞ በአምባገነን መሪ ናቸው ብለው ስለሚያስቡ ነው እነዚህ መሪ መሞታቸውን ተከትሎ እንደዚህ በምትመለከቱት መልኩ እየጨፈሩ የሚገኙት። ግማሾቹ አስተያየት ሰጪዎች እነዚህ ሰዎች ከሃዲ ናቸው፣ እንዲሁም ደግሞ አገራቸውን አሳልፈው ለመስጠት ምንም የማይሳሱ ናቸው ይሏቸዋል። ገሚሶቹ ደግሞ እነዚህ ሰዎች ተበድለዋል፣ እንዲሁም ደግሞ ተጨቁነው ከሀገራቸው ተገፍተው ስለወጡ ነው እንዲሆኑት ይላሉ። እናንተስ በእነዚህ ሰዎች ድርጊት ምን ተሰምቷችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም